አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የረጃል እንድ ሀያት ቤተሰቦቼ ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩኝ አልጠፋም ስል አሁን የጠፋው ተቸግራለሁ። የልጅ እናት መሆን ትንሽ ቢዚ ያደርጋል። ሱብሃንአላህ በቃ ቪዲዮ ቀርጻለሁ አስባለሁ። በቃ ወይ ልጆቹ ሲያለሱ ሲንጫጩ የሆነ ነገር ሲያዙኝ እረሳለሁ እና ብዙ ኮመንት ጥያቄ እየጠየቃችሁ ነበረ። አፉ በሉኝ ስላልመለስኩላችሁ። ቪዲዮ አሁንም ላይክ አድርጉት። ቪዲዮ እየሰራው ስለሆነ ቪዲዮ ላይ ሰው ላይ አይወጣምና ላይክ ጥቅሙ ላይክ ስታረጉኝ ሰው ላይ ይወጣል። ጀዛኩም አላህ። ላይክ አድርጉኝ። ላይክ ነፃ ነው እኮ እንዴ! ምንድነው ለምንድን ያማችሁ? ሱብሃንአላህ። ላይክ ማታረጉ ሰዎች ቀዋቁ፣ ቅናት መንፈስ አለባችሁ ማለት ነውና ላይክ አድርጉኝ። ጀዛኩም አላህ ኸይር። እነሆ በጠየቃችሁ መሰረት አንዳንድ ጥያቄዎችን ይዤላችሁ መጥቻለሁ። ባለፈው በሰራሁት ቪዲዮ ላይ ተስሪሃ ቃማ 17000 ምናምን አውጥተን አሰርተን አሁን ደግሞ ምን አመጡብን ያ አላህ ምናምን ለምትሉት አረ ጉድ ያመጡብን ወረቢካ በእናንተ እኔ ራሱ በዱዓችሁ ለልጆቼ የፈራሁን በዱዓችሁና ዱዓ ማያረገው ነገር የለም። ባላችሁበት ይጠብቃችሁ፣ እኛንም ይጠብቀን። ያው መካ ላይ ታውቃላችሁ፣ ይሄ ሁለተኛ አመቱ የዛሬ አመትም እንደዚህ ነበር። ይሄ በፊት አልነበረም። ይቃማ ያለ ሰው ተስሪህ ግዴታ ነው። መካ ላይ ያለ ሰው ይቃማ ኑሮ ተስሪህ ማለት ተስሪህ ያላወጣ ሰው ጅዳ ወስቶ ነው የሚጥሏችሁ። ስለዚህ ይቃማ ካወጣችሁ በኋላ ከፊሎቻችሁ ተስሪህ ያወጡት ነፃ ነው። ተስሪያው ነፃ ነው። ከፊላችሁ እዛ ቤት ውስጥ ነው የሚያወጣው ወረቀቱ ማለት ነው። ያኒ መኖሪያ መካ መኖሪያ ወረቀት ነው፣ ፍቃድ ነገር ነው። ይቃማ ያለው ሰው የት መስራት ይችላል አይደል? ተስሪህ ያለው ሰው ደግሞ መካ ያለው ሰው ብቻ ነው ተስሪህ የሚይዘውና አራቱን የሚጠይቁት ተስሪህ ነው። ተስሪህ ግዴታ ያስፈልጋችኋል። ተስሪህ አውጡ። ተስሪህ ከሌላችሁ ጅዳ ገጠር ወስቶ ነው የሚጥሏችሁ አለው። ሌላ ጥያቄ ደግሞ ምንድነው ልስፓሴ ብላችሁ እየጠየቃችሁ ነው። ብዙ ጊዜ ቪዲዮ ሰራለሁ። ቪዲዮ ስለማታደሙት ነው መሰለኝ ኮመንት መጽፉት። ግን አንድ ነገር ከመጻፋችሁ በፊት ቪዲዮን ስሙት። ስራ ካለባችሁ በኋላ ተመልሳችሁ ቪዲዮን ስሙት። ምንድነው ስሙ አላህ መሰለኝ። ልስፓሴ ማለት ጥቅሙን ልንገራችሁ። ልስፓሴ ማለት ከኮንትራት ቤት ጠለብ ነው የሚባለው እዚህ ሀገር ወላ ኮንትራት የሚባለው ነው ያላቅም። ከኮንትራት ቤት የጠፋችሁ ሰዎች፣ ከባህር የመጣችሁ ሰዎች፣ እንደዚህ ኡምራ የመጣችሁ ሰዎች፣ ዚያራ የመጣችሁ ሰዎች፣ ኢቃማ የሌላችሁ ሰዎች በህጋዊ አላማችሁን አሳክታችሁ ወደ ሀገራችሁ መግባት ከፈለጋችሁ ይሄ ልስፓሴ ታወጣላችሁ። ይሄ ልስፓሴ የሚወጣው ካላችሁ ጅዳ ከሆናችሁ የጅዳ ኤምባሲ፣ ሪያድ ከሆናችሁ የሪያድ ኤምባሲ፣ መካና ጣይፍ እንደ መዲና ደግሞ የተያዙ ናቸው። እዛ ሲመጡላችሁ ያቺ ወረቀቷ ትቆርጣላችሁ። ወረፋችሁ ሲደርስ በልስፓሴው ተመዝግባችሁ ፌስቡክ ስማችሁ ሲለቀቅ ሄዳችሁ በስማት ታረጋላችሁ። ከዛ በኋላ በቃ ሻንጣችሁ ይዛችሁ ምን ብላችሁ ዘንጣችሁ ወደ ሀገራችሁ ትገባላችሁ ማለት ነው። ከተያዛችሁ ደግሞ ተስሪያ ምንድነው ስሙ አላሁ መሰለኝ። ልስፓሴ ጥቅሙ ምንድነው? በቃ ሳትያዙ ዘና ብላችሁ ሻንጣችሁ ትኬታችሁ ቆርጣችሁ ትገባላችሁ። ከታያዛችሁ ደግሞ እንደ እድላችሁ ነው። 1 ወርም ትታሰራላችሁ፣ 2 ወርም፣ 5 ወርም፣ 6 ወርም። አሁን ኮመንት ላይ ጻፉ ብላችሁ እርግጠኛ ነኝ ባሌ ከተያዘ እንደዚህ ነው፣ እህቴ ከተያዘ እንደሚሉት እና አላህ ከመያዝ አላህ ይጠብቃችሁ። ደስ ይላል። በቃ እንደዚህ ጠፍቶ የሚሰሩ ሰዎች፣ በባህር የመጡ ሰዎች አላማችሁ ካሳኩ ልስፓሴ ቆርጡ በሰላም ከገቡ አንድ ተስፋ ነው። ለግን ግን እነሱ ከያዟችሁ ግን ችግር ነው። ግን እነሱ ከያዟችሁ የትኬት አትከፍሉም፣ የልስፓሴ አትከፍሉም። አሁን ልስፓሴ በፍቃኝነት ስትገቡ ልስፓሴ 650 ነው። በፊት ግን 250 ነበር። አሁን ጨመሩ። መራስ ባላ ይሁን እስር ቤት ከመሰቃየት ይሻላል። እስር ቤት ምግብ ይኖራል፣ ከሰው ጋር መጣላት አለ፣ ብዙ አመት መታሰር አለ። የፈለጋችሁት ዕቃ ይዛችሁ አትገቡም። ችግር ነው። ሰው ከሌላችሁ ዕቃችሁ የሚያቀብላችሁ የለምና በባህር የመጣችሁ በኡምራ የመጣችሁ በዚያራ የመጣችሁ ኮንትራት የጠፋችሁ ሰዎች መግባት ከፈለጋችሁ ልስፓሴ አለላችሁ። ልስፓሴ ቆርጣችሁ መግባት ነው። አሁን እኔ ያልኩት መካ ላይ ነው እንጂ መካ መዲና ጣይፍ ነው እንጂ ጅዳ ሁሌ ክፍት ነው አሉ ልስፓሴ ማለት ነው። ስለዚህ ሄዳችሁ የመካ ሰዎችም ተፍትሽ በሌለበት ቦታ ሄዳችሁ ጅዳ ላይ መቆረጥ ትችላላችሁ ልስፓሴ ማለት ነው። ግዴታ ያኔ መካ ሲመጡ ብቻ አይደለም። መካም ደግሞ አላህ ካን ኢንሻአላህ ከሐጅ በኋላ እንመጣለን ብለዋል። ግን እዛ ድረስ መካ ያላችሁ ሰዎች አላህ ይጠብቃችሁ። እኛንም ዱዓ አድርጉን፣ ለልጆች ዱዓ አድርጉልኝ። ይሄ እንትኑ መያዙ በጣም ያስፈራል፣ በጣም ያስፈራል አሉ። አላህ ይጠብቃችሁ። እንግዲህ በጣም አይለኛ አላህ አሉ። ብቻ አላህ ይጠብቃችሁ። በቃ አላህ ህልዋ ያለቀ ይያዛል፣ ህልዋ ያለቀ ደግሞ ይኖራልና
ባላችሁበት አላህ ይጠብቃችሁ እላችኋለሁ። አሁንም በሌላ ቪዲዮ እስከምመጣ ድረስ ሰላማችሁ ብዝት ትረፍረፍ በዘና ፈታ በሚል ቪዲዮዎች እንመጣላችኋለን። የሆነ ሀጃ አለብኝ። ሹፊ የአንዱ ዱዓ የማን ዱዓ እስትጃብ እንደሚሆን አይታወቅም። እንዱ በእናታችሁ እናቴና ሞብኝ እስቲ ዱዓ አድርጉልኝ። እናትሽ አፊ አድርግሽ 13 ዓመት ሳላያት እናቴ አፈር ልብላሽ እንደ ዱዓ አድርጓት። እንዱ አላህ ይማርልሽ በሉልኝ። አላህ ይማርልሽ። በቃ ቤተሰቦች እስቲ ንገራችሁ ስለ እናቴ እስቲ አንዴ የምታውቁት ነገር ካላችሁ ይሁላችሁ። ሱብሃንአላህ ቻውልና ተመልሼ አወራለሁ። እናቴ ማለት ነው ሱብሃንአላህ ቀን ሙሉ ሰላም ናት። አላህ ይማርሽ እናቴ። ቀን ሙሉ ሰላም ናት። ልክ አሉ 12 ሰዓት ሲደርስ በቃ ከወገቤ በታች አለች። ከወገቤ በታች እንዳለ ሰውነቷ እሳት ይለቅብኛል። በቃ ያቃጥለኛል አለች። እንደ መደንዘዝ እንደ ነው ተሳስተን ከተቀመጥን ይደነዝል ድንዝዝ ብሎ እኮ እስከሚሻል በጣም ያመላል። እንደዛ ድንዝዝ ያደርገኛል አለች። ቆረጣጥመኛል አለች። ወላሂ ያልወሰድኳት ግን ቤት የለም፣ ያልወሰድኳት ቦታ የለም። እስቲ ይሄን መድኃኒት በዚህ በሽታ መድኃኒት የምታውቁት ቦታዎች ካላችሁ ሽኩ በሉኝ። ለኔም ዱአ አድርጉልኝ። እናቴን ሄዶ ለማየት ያብቃሽ ብለሽ ዱአ አድርጉልኝ። አላህ ያላሰቡት ርዝቅ እንደኔ ያመጣል። ዱአ አድርጉልኝ። ያላሰቡት ርዝቅ አላህ ሰጥቶኝ እናቴን አይቶ መምጣት ፈልጋለሁ። ወላሂ እቺ ዱንያ ላይ ሲያየኝ እንዲህ ሰው ሀብታም መስለዋለሁ ግን አልহামዱሊላህ ለኩሉ ዱአ አድርጉልኝ። ያላሰቡት ርዝቅ አላህ እንደሊረዝቀኝና እቺ እናቴን ገብቼ እንደ ወገቤ የምትለው እግሬ የምትለው ገብቼ ወላሂ ሽት ይሁን ገብቼ ሽት ባረጋት ሚተዋት ይመስለኛል። ወረቢ ካባ እና አላህ ርዝቅ እንደረዝቀኝ ዱአ አድርጉልኝ። እናንተ ባላችሁበት አላህ ይጠብቃችሁ። የተመኛችሁትን አላህ ቄጥ አድርግላችሁ። የታመመ ቤተሰብ ካለ አላህ ይማርላችሁ። የኔም እናት አላህ ይማራት። ሀጃ አለበት ሀጃውን ይሙላላት። ልጅ የፈለገ ልጅ ከዚህ መያዝም አላህ ይጠብቀ። መካልን ሰዎች አላህ ያስፈራላሉ። በቃ በሌላ ቪዲዮ እስከመጣ ሰላማችሁ ብዙ ይባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ላይክ አድርጉት፣ ነፃ ነው። አስተያየት ካላችሁ ጥያቄ ካላችሁ እዚህ ጋር ቸክችኩልኝ። እኔ እህታችሁ በቻልኩት አቅም ዛሬ ባልመልስላችሁ ነገ መልስላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።